ማውዞች ለመጠቀም ያሰባችሁ ሰዎች ይህ ቪዲዮ ለእናንተ ነው። ስለነዚህ የአፍ መግሞጥሞጫዎች የተወሰነ ነገር ልበላችሁ። ሰላም፣ ዶክተር መሀሌት ነኝ። ስለ ክሎሮሄክሲዲን፣ ሃይድሮጅን ፐሮክሳይድ እና ሊስትሪን ስለተባሉ ማውዞች ወይም ደግሞ የአፍ መግሞጥሞጫዎች ክሊኒካል ፊቸራቸውን የተወሰነ ነገር ልንገራችሁ። ሃይድሮጅን ፐሮክሳይድ የምንለው የአፍ መግሞጥሞጫ ለአፍ መግሞጥሞጫ ሲሆን በ3% እናዛለን። ምክንያቱም አንደኛ ባክቴሪያ ሎዲንጉን ይቀንስልናል። በተጨማሪም ደግሞ ዋይትኒንግ ኢፌክት አለው። ነገር ግን ከሐኪም ትዕዛዝ ውጪ መታዘዝ የለበትም። ቢበዛ ለ2 ሳምንት ብቻ ነው መጠቀም ያለባችሁ። ምክንያቱም ባክቴሪያ ሬዚስታንስ ሊፈጥር ይችላል። እንደዚሁም ደግሞ ገም ቲሹዎቹን ኢሪቴት ሊያደርግ ስለሚችል በተጨማሪም ሴንሲቲቪቲ ዲቨሎፕ ልታደርጉ ስለምትችሉ ማለት ነው። ሁለተኛው ክሎሮሄክሲዲን የምንለው የአፍ መግሞጥሞጫ ደግሞ የምላሳችንን ቴስት ይቀይረዋል። በተጨማሪም ደግሞ ከለር እንዲቀይር ያደርገዋል፣ የጥርሳችንን ሰርፌስ ማለት ነው። በተጨማሪም ደግሞ ሉብሪካንት ብዙ ስለሌለው ፎር ካልኩለስ ኢኒሺዬሽን ኢምፓክት አለው ማለት ነው። እንደዚሁም ሰርጀሪ ጊዜ ፕሪና ፖስት ሰርጀሪ ላይ ክሎሮሄክሲድን እንጠቀመዋለን፣ አንቲባክቴሪያል ኢፌክት ስላለው ማለት ነው። ሶስተኛው ሊስትሪን የምንለው የአፍ መግሞጥሞጫ ወይም ማውዞች ሲሆን ሊስትሪን ምንም አይነት ቴስት ኦፍ አልተሬሽን የለውም፣ አንቲባክቴሪያል ኢፌክት አለው እንደ ሌሎቹ። እንደዚሁም ደግሞ ስቴኒንግ ኢፌክት የለውም ወይም ደግሞ የአፋችንን የጥርስ ሰርፌስ ከለር አይቀይርም። ነገር ግን አልኮል ስላለው አፋችን እንዲደርቅና የምራቅ የመመንጨትን ሂደት ይቀንሳል ማለት ነው። ስለዚህ ከሐኪም ያልታዘዘ ማውዞች መጠቀም የለባችሁ። እናንተ የምትጠቀሙት ማውዞች ደግሞ ካለ ስክሪንሻት አድርጋችሁ ኮሜንት ላይ አስቀምጡልን።